ከዚህ በፊት በለቀቅነው ሁለት ተከታታይ ቪዲዮዎች ሁለት በጣም ወሳኝ የሆኑ ርዕሶችን አይተናል። አንደኛው the law of attraction ወይም የመሳብ ህግ ሲሆን ሌላኛው ደግሞ ጸሎት ልመና አይደለም የሚለው ነገር አይተናል። ዛሬ የዛን ተከታይ ነው የምናየው። እነሱም ቪዲዮዎች ያላያችሁ አይታችሁ እንድመጡ እንጋብዛችኋለን። የመሳብ ህግና የጸሎት አሰራር እውነተኛ ተፈጥሯቸው the law of manifestation የመግለጥ ህግና አሰራር ነው። የመሳብ ህግ የሚለው ቪዲዮ ላይ እንዳየነው በሶስተኛው ልኬት ውስጥ የምንለማመደው ውስጣዊ የሚሆን ውጫዊ ብለን የምናስበው ነገር በጠቅላላ የውስጡ የሚንቀሳቀስ ኢነርጂ ነው ወይም ደግሞ እየነዘረ ነው ብለናል። ይሄ ንዝረት የሚሄድበት የራሱ ምት አለው፣ ፍሪኩዌንሲ ይባላል። ያ ፍሪኩዌንሲ በሂደት ፓተርን ይፈጥራል። ፓተርን ማለት ንድፍ ማለት ነውና ያ ፓተርን ወይም ንድፍ ነው ወደ ተለያየ አካላዊና ቁሳዊ ልምምድ የሚቀየረው። የነገሮች ውስጣቸው የሚነዝሩበት የንዝረቱ ሂደት ወይም የድግግሞሹ ቁጥር ማች ሲያደርግ ወይም ሲገጣጣ ተመሳሳይ ነገር ተመሳሳዩን ይፈልጋል፣ ይስባል፣ አብሮ ይጫወታል፣ አብሮ ይደንሳል ማለት ነው ተባብለናል። ዛሬ የምናየው ይሄ አብሮ የመደነስ ሂደት እንዴት ነው ማኒፌስት የሚሆነው ወይም ደግሞ ወደ መጨበጥ ወደ መዳሰስ የሚመጣው መካኒክሱ ምንድን ነው የሚለው። እንኳን ደህና መጣችሁ። ረቂቅ የሆነውን አሰራር በመረዳት ውስጣችሁን ማስተር በማድረግ ኑሯችሁን በምትፈልጉት መልኩ መቅረጽ የምትፈልጉ ከሆነ ትክክለኛ ቦታ መታችኋል። ዛሬ በውስጣችሁ ያለውን ወደ ውጪ እንዴት መግለጥ እንደምትችሉ ብትንትን አድርገን እናሳያችኋለን። ወሳኝ የሆኑ ነጥቦችን አጠር እያደረግን እናነሳለን። ጥያቄ ከፈጠረባችሁ በሰፊው እንዲብራራ የምፈልጉት ነገር ካለም በኮሜንት መጠየቅ ትችላላችሁ። ተመልሰን እንመጣበታለን። በዚህ ርዕስ ላይ የመጀመሪያዎቹ ሁለት ወሳኝ ቃላቶች አንደኛው አላይመንት የሚባለው ነው ወይም ደግሞ አሰላለፍ ማለት ነው። በውስጥ ያለው ንዝረት አላይመንት ውስጥ መግባት አለበት። ሌላው ደግሞ ኮሄረንስ የሚባለው ነገር። ኮሄረንስ ምን ማለት ነው? ቅንጅት፣ ውህደት፣ አብሮ ተያይዞ ተቀናጅቶ መስራት ማለት ነው። ለምሳሌ አላይመንት የሆነ መሰለፍ ቢሆን፣ ኮሄረንስ ማለት ደግሞ እነዛ የተሰለፉት ሰዎች ቢተቃቀፉ ማለት ነው። መስመራቸውን ሳይለቁ ቢተቃቀፉ ማለት ነው። አሁን ማኒፌስቴሽን የሚባለው ነገር ስናስብ ምንድነው ማሰብ ያለብን? ዘ ሎው ኦፍ ማኒፌስቴሽን ማለት ይህ በሶስተኛው ልኬት የምንለማመደው ሪያሊቲ ከረቂቁ ወደ ትልቁ እንዴት እንደሚጓዝ የውስጥ አሰራሩ መካኒክሱን ነው የሚያወራው የሚያስረዳው። ከውስጣችን ወደ ውጭ ነው የሚገለጠው ነገሩ ማለት ነው። በሌላ አባባሉ ማለት ነው ራሳችን ላይ ነው የምንሰራው ማለት ነው። እንዴት ነው የምንሰራው የሚለውን እንመጣበታለን። እሺ፣ በዚህ ከተግባባን የሚሰለፉት የሚተቃቀፉት እነማን ናቸው? ምን ማለት ነው የሚለውን እኔ ከሚተቃቀፉት ነገሮች የመጀመሪያውና ዋናው አንጎልና ልብ፣ ሀሳብና ስሜት። ተግባራዊ የሆነ ለውጥ ለማምጣት ሀሳብ ላይ ያለው ነገር ስሜት ውስጥ መግባት አለበት ብለናል። ቁልፉ ያ ነው። ሀሳብ እንደ ዌቭ ነው የሚሄደው። በጣም ላይት ፍሪኩዌንሲ ነው። ህልማችን፣ ተስፋችን፣ ምኞታችን፣ አላማችን፣ ግባችን በጠቅላላ በሀሳብ ደረጃ ነው ያለው። ስለዚህ በጣም ላይት ፍሪኩዌንሲ ነው። በቁሳዊ በሚጨበጠው በሚዳሰሰው ለውጥ ለማምጣት ስሜት ጋር መምጣት አለበት። ስሜት ማለት ኢነርጂ ወደ ኬሚካል ራሱን ቀይሯል ማለት ነው። ወደ ቁሳዊ ወደ ሶስተኛው ልኬት የሚቀርበው ስሜት በመሀል ያለው ስሜት ነው እና እላይ ያለውን በሀሳብ ደረጃ ያለውን ወደ ታች ለማውረድ ተጨባጭ ለማድረግ የመጀመሪያው ሰልፍና መተቃቀፍ በውስጣችን ባሉት እሳቢዎች ውስጥ መጀመሪያ መከናወን መቻል አለበት። ምን ማለት ነው? ክላሪቲ የሚባለው ነገር ቁልጭ ያለ ግልጽ ያለ አላማ ያስፈልገናል። ከዛ በውስጣችን በቀን የምናሰላስላቸው በውስጣችን የምናወራቸው ወሬዎች በጠቅላላ ጎላችንን ግባችንን ተከትለው መሰለፍ መቻል አለባቸው። ምን ማለታችን ነው? ሰክሰስ የምንፈልግበት ነገር በምን ጉዳይ ነው? ፋይናንሻል ሰክሰስ ነው? የፍቅር ህይወት ነው? መንፈሳዊ መገለጥ ነው? ኢንላይትመንት ነው? ጥበብ ነው? እውቀት ነው? ምንድነው የምንፈልገው በህይወታችን? ያንን ግባችንን መጀመሪያ ቁልጭ አድርገን ቅርጽ አስይዘን ልንሰጠው ያስፈልጋል። አንጎላችን በዚህ ሀሳብ ቁጥጥር ስር መሆን መቻል አለበት። ሲቀጥል ስሜት ሰውነት ነው። ሰውነት ደግሞ የድብቁ አእምሮ አካል ነው ብለናል። ከዘር ማንዘሮቻችን የመጣ ከልጅነታችን ጀምሮ ከልምምዳችን የተነሳ የተቀረጸ ውስጣዊ ቅርጽ አለ፣ ውስጣዊ ስርዓት አለ። በኢነርጂ ፊልዳችን ውስጥ ወይም ደግሞ በኃይል መስካችን ውስጥ እንደ ኮድ ሆኖ የተቀመጠ ውስጣችን ሆኖ የሚነዳን ግፊት ነው። እሺ፣ የሚቀጥለው እንዴት እናስማማው? ብሬን ሀርት ኮሄረንስ የሚሉት ነገር የብሬንና የልብ መዋሃድ መቀናጀት፣ የሀሳብና የስሜት መቀናጀት የሚባለው ነገር እንዴት ነው የምንለማመደው ሲባል እርጋታና እርካታ የሚባሉትን ነገሮች እናስምርባቸው ነው። ይህ ሁሉ እስካሁን ያወራነው ነገር መሰረቱ የተረጋጋ ነርቨስ ሲስተም ነው። ነርቨስ ሲስተማችን መረጋጋት ውስጥ ካልሆነ የምንዘራው ሊበቅል አይችልም። ለምሳሌ መሬት ላይ የሆነ ነገር ከዘራን በኋላ እየመጣን አስሬ አንቆፋፍረውም። እንደዛ ብናደርግ የመሬትን እርጋታ እየበጠበጥን ነው። ስለዚህ ልሰጠን የምትችለውን ነገር መቀበል ያቅተናል እና የተዘራ ነገር በመሬት እርጋታ ላይ ነው ስሩን የሚሰደው፣ ወደ ላይ ደግሞ የሚያድገው የሚያብበው። እኛ ከአጥናፈ ዓለሙ ውጭ አይደለንም። አጥናፈ ዓለሙ የሚንቀሳቀስበት መሰረታዊ ፕሪንሲፕሉ ውስጡ ኮዱ በጣም ተመሳሳይ ነው፣ አንድ አይነት ነው። ሰውነታችንም ህይወታችንም ስሜታችንም አሰራሩ ተመሳሳይ ነው። እርጋታ ላይ ነው ማንኛውም ነገር የሚበቅለው የሚያድገው። ካልተረጋጋን ራሱ በትክክል አጽድተን ራሱ እኮ ማሰብ አንችልም አይደለ? እስቲ ቆይ ተረጋግቼ ላስብበት የምንለው ለዛ ነው። የመፍጠር
የማድረግ የመሆን ብቃታችን የሚንቀሳቀሰው ነርቨስ ሲስተማችን መረጋጋት ላይ ሲሆን ምንም አይነት ነገር የሚቆመው ውስጥ ያለው እርጋታና ጸጥታ ላይ ነው። ይሄ በጣም መሰረታዊና ወሳኝ ነገር ነው። እሺ የሚቀጥለው እንዴት ነው ራሳችንን የምናረጋጋው? ሰውነታችን እንዴት ነው የምናረጋጋው? መጀመሪያ የምንጠይቀው ሰውነታችን እራሱ ከምንድን ነው የተሰራው ነው። ምንድነው ሰውነታችን? የመጀመሪያው ውሃ። ሰውነታችን 99% በኬሚካል ደረጃ ከውሃ ሞለኪውልስ ነው የተሰራው። ቅንጣት ነው የሚባለው። በማስ ወይም በክብደት ደግሞ ከ60 እስከ 80% የሚደርሰው ሰውነታችን ውሃ ነው። እና ታዲያ ውሃ ስለሆነ ምን ይጠበስ ካልን ጥሩ ጥያቄ ነው። ግን ጥያቄያችሁን በጥያቄ ተፈጥሯዊ የሆነ ከምድር ውስጥ የፈለቀ ውሃ የመፈወስ ኃይል ያለው ለምን ይመስላችኋል? ሌላው ጥያቄ የተጸለየበት ውሃ ለምንድን ነው የሚፈውሰው? ሌላ ደግሞ የውሃ አንደኛውና ዋነኛው ባህሪው ምንድን ነው? ኤሌክትሪሲቲ በኃይለኛው ያስተላልፋል። ስለዚህ በጭንቅላታችን ውስጥ የሚንቀሳቀሱት ሀሳቦች በደም ስራችን ውስጥ እንዲገባ በቀላሉ ሀሳብ ወደ ስሜት እንዲወርድ እንዲንሸራሸር በጣም ወሳኝ ቦታ አለው ማለት ነው በህይወታችን። ስለዚህ ንጹህ ውሃ በመጠጣት ውሃ ውስጥ በመነከር በመዋኘት በመንሳፈፍ ቁጭ ብሎ በማየት ድምፁን በመስማት ውሃ አካባቢ በመገኘት በአካል ካጣን በድምፅ በቪዲዮ በማየትም ጭምር ከውሃ ጋር ያለን ሪሌሽንሽፕ በጣም ማጥበቅ አለብን ማለት ነው። ምክንያቱም ውሃ በቀላሉ የሰውነታችንን ፍሪኩዌንሲ ይቀይሯል፣ ወደ ናቹራል ወደ ተፈጥሯዊ መቱ ይመልሰዋል። ሰውነታችን ውስጥ የገቡ የተለያዩ እሳቤዎች የፈጠሩብን የውስጥ ንዝረት መዛባት በጠቅላላ ይለቀናል ማለት ነው። ለዛ ነው ውሃ አካባቢ ስንሄድ የደስታ ስሜት የሚሰማን፣ ሻወር ከወሰድን በኋላ ውሃ ስንጠጣ የምንረካው፣ የመሳሰሉት ነገሮች በጠቅላላ ማለት ነው። ስለ ውሃ በሰፊው በሌላ ቪዲዮ እንመጣለን። ሌላው ደግሞ ሰውነታችን ምንድን ነው የማያቋርጥ ሙዚቃ ነው። የልብ ምታችን፣ የደም ዝውውራችን፣ ትንፋሻችን በጠቅላላ በሪትም ነው የሚንቀሳቀሰው። ሰውነታችን የተገነቡበት አተምስ ያለማቋረጥ ቫይብሬት እያደረጉ ነው። በስጋ አይናችን አናየውም እንጂ እየደነሱ ነው ብለናል። ይሄ ዳንስ ደግሞ የራሱ ምታለው። ስለዚህ ሰውነት ራሱ ሙዚቃ ነው። ሌላ የምንጠቀመው ምንድነው? ስሜታችንን ለማግኘት ሙዚቃ እንጠቀማለን። በጣም ቀላል ነገር፣ ውሃና ሙዚቃ በቀላሉ የትም የምናገኘው ነገር ነው። የተለያዩ መፍትሄዎች ሊኖሩ ቢችሉም እጃችን ላይ ያለ ዛሬ አሁን ተነስተን ልናደርገው የምንችለውም በጣም ተግባራዊ የሆነ መፍትሄ ነው እዚህ ጋር እያቀረብንላችሁ ያለ ነው። ለምን ይመስላችኋል ቻንት የሚደረገው በየቤተ ክርስቲያኑ፣ በየመቅደሱ፣ በየመስጊዱ መንዙማ፣ ማንትራ የሚባሉት ነገሮች የመሳሰለው ነገር ለምንድን ነው? አንሴስተሮቻችን መንፈሳዊ ጠበብቶች ዜማን የሚጠቀሙት። ሙዚቃ በጣም ኃይለኛ የሆነ መሳሪያ ነው። አሁን ለምሳሌ ሀዘን ውስጥ የሚከተል ሙዚቃ አለ። ወደ ጦርነት ደግሞ ደማችን እየፈላ እንድንሄድ የሚያደርግ የሙዚቃ አይነቶች አሉ አይደለ? የተለያየ ስሜት የሚፈጥሩ የምት አይነቶች ሄርዙ ይለያያል። ሄርዝ ማለት የሙዚቃ የፍሪኩዌንሲ መለኪያው ማለት ነው። ልክ ለክብደት ኪሎ እንደምንለው ማለት ነው። ያ የምንጠቀመው ሄርዝ ወይም የምንጠቀመው የፍሪኩዌንሲ ምቱ ቁጥር የሙዚቃው አይነት ሰውነታችን ውስጥ የሚፈጠረውን የኬሚካል አይነት ይወስነዋል። ምክንያቱም ሙዚቃ በቀላሉ ሰርስሮ መግባት ስለሚችል። ሶስተኛው ደግሞ ጥሞና ነው። ለአካል ውሃ፣ ለስሜት ሙዚቃ፣ ለአይምሮ ደግሞ ጥሞና። ጥሞና ለአይምሮ ብቻ አይደለም፣ ነርቨስ ሲስተማችንን አንጎላችንን ራሱ ያረጋጋል። ሀሳብ ዓለም ያለው መሬት እንዲወርድ እንዲጨበጥ እንዲዳሰስ የኛ እንዲሆንልን ነው አይደለ ፈለግነው። ሀሳብና ስሜት የሚገናኙበት መተኛቸው ማደሪያቸው ጥሞና ነው። የተረጋጋ መንፈስ የተረጋጋ አይምሮ ነው። ጥሞና በጣም ወሳኝ ነው። ጥሞና ህይወት እያዳበርን በሄድን ቁጥር የተመስጦ አቅማችንም እየጨመረ ይመጣል። የተመስጦ አቅማችን በጨመረ ቁጥር በረቂቁ ዓለም ላይ ያለን ስልጣናችንን ኤክሰርሳይዝ የምናደርግበት መንፈሳዊ ብቃታችን እየጨመረ ይመጣል። ጥሞና በጣም ወሳኝ ነው። አካላችንን፣ ስሜታችንን፣ አይምሯችንን ካረጋጋን በኋላ እርካታ ወደሚባለው የምንሻገረው የምናብ ኃይላችንን በመጠቀም ነው። ስለዚህ ምንድነው የምናደርገው? የተረጋጋ የጥሞና መንፈስ ውስጥ እንሆንና በምናባችን ስኬታችንን እናየዋለን። ያ የምንፈልገውን ሰው ስንሆን ምን አይነት ስሜት ነው የሚሰማን? ምን አይነት የእርካታ ስሜት ነው የሚሰማን? ያንን ስሜት በሰውነታችን ውስጥ እንቀሰቅሰዋለን። የእርካታ ስሜት በውስጣችን በምንፈጥርበት ሰዓት በምናባችን እያየ ነው በውስጣችን እዛ ስሜት ውስጥ በምንነከርበት በምንዋኝበት ጊዜ ሰውነታችን ውሃ ነው ብለናል። እዛ ውስጥ መንቦጫረቅ፣ መዋኘት፣ መንሳፈፍ በምንጀምርበት ጊዜ በቀጥታ የሰውነታችን ንዝረቱ ተቀየረ ማለት ነው። ውስጣችን የተቀየረው ነገር ውስጣችን የሆነው ማንነታችን ነው የሚገለጠው። የምንፈልገውን ሳይሆን የሆነውን ነገር ነው የምንስበው የሚባለው ለዛ ነው። ኮሄረንስ ያልናቸው ይሄ ነው። ሀሳባችን የታረቀ ነው። ከግባችን አንጻር መስመር ይዟል። የሰውነታችን ንዝረት፣ ስሜቱ፣ ቫይብሬሽኑ በዛ ሀሳብ እርካታ ተቀኝቷል። ስለዚህ የሀሳባችን ቫይብሬሽን እና የሰውነታችን ቫይብሬሽን አንድ ሆኗል ማለት ነው። ያ ምን ያደርጋል ማለት ነው? አጠቃላይ የህይወት እይታችንን ይቃኘዋል። የምናስበው፣ የምናደርገው፣ የምንገናኘው፣ ወደኛ የሚመጡት ሁኔታዎች፣ ነገሮች፣ ሰዎች
በጠቅላላ ኮንፊደንሳችን፣ አስተሳሰባችን በዛ ቫይብሬሽን ይቀረጻል። በፊት የማይታየን ነገር ማየት እንጀምራለን። ምክንያቱም አንጎላችን በቢሊየንስ የሚቆጠር ኢንፎርሜሽን ይመጣለታል። ከዛ ውስጥ ፊልተር የሚያደርገው በጣም ጥቂቱን ነው። አሁን ግልጽ የሆነ ግብ ስለተሰጠው ከዛ ግቡ አንጻር የሚያሳየን መፍትሄዎች አሉ። የምናመጣቸው የተለያዩ አዳዲስ ሀሳቦች የመፍጠር ብቃታችን በኃይለኛው ይንቀሳቀሳል። በአጠቃላይ ሁለንተናችን ከውስጥ ፍላጎታችን አንጻር እየሆነ ስለሚመጣ መግለጥ የሚባለው ነገር በትክክል በህይወታችን መገለጥ ይጀምራል። ትክክለኛ ጸሎትም ይሄ ነው። ስትጸልዩ እንደተቀበላችሁ አምናችሁ ጠይቁ ይሆንላችሁማል ይላል መጽሐፍ ቅዱስ አይደለ? ልክ ጉዳዩ እንደሆነ እንደተፈጸመ አድርጎ ቆጥሮ በዛ የደስታ ስሜት ውስጥ መግባት። የደስታ የምስጋና ስሜት ሃይ ፍሪኩዌንሲ ነው። የፍቅር ስሜት ሃይ ፍሪኩዌንሲ ነው። ጆይፉል ስንሆን፣ ደስተኞች ስንሆን፣ አመስጋኞች ስንሆን የሰውነታችንን ንዝረት ይቀይረዋል። በአካባቢያችን ያሉት ነገሮች በጠቅላላ በዛ መልኩ እየተቀረጸ ይመጣልና የምንፈልገውና እየኖርን ያለነው ይታረቃል ማለት ነው። እሺ ወደ መጨረሻው ደርሰናል። ዛሬ ያየነውን ሀሳብ በሰባት ቃላቶች እናጠቃልለዋለን። የመጀመሪያው አላይመንት፣ አሰላለፍና ቀጥተኝነት። ሁለተኛው ኮሄረንስ፣ መያያዝ፣ መዋሃድ፣ አብሮ መፍሰስ። ውሃ፣ ሙዚቃ፣ ጥሞና፣ እርካታ፣ በምናብ ኃይል። እነዚህን ሰባት ቃላቶች ማስታወስ ከቻላችሁ በእነዚህ ሰባት ቃላቶች ስር የተዘረዘረውን ነገር በጠቅላላ አንጎላችሁ ሰምቷል፣ ያውቃል። አሰላስሉት። በእነዚህ ጉዳዮች ላይ በትክክል ካተኮራችሁና ከልባችሁ ከሰራችሁበት የህይወታችሁን አጠቃላይ መስመር አስተካከላችሁ ማለት ነው። በተረፈ ጥሞና መማር ለምትፈልጉ በዚህ ቻናል ላይ በተለያየ ርዕስ አጫጭር ጋይድድ ሜዲቴሽን ይለቀቃል። አብረን ሜዲቴት እንድናደርግ ተጋብዛችኋል። ዛሬ ባነሳነው ጉዳይ ላይም ከዚህ ጋር በተያያዙ ምንም አይነት ጥያቄም አስተያየትም ካላችሁ ኮሜንት ላይ ጻፉልን፣ እንመልሳለን። አስፈላጊ ሲሆን በቪዲዮ እንመጣበታለን። ለዛሬ እዚህ ጋር በቃለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።